አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ሆይ? የነጃት ቲዩብ ተከታታዮች በሙሉ ሰላምና ፍቅር በእናንተ ላይ ይስፈን፣ አገራችንንም ሰላም ያድርግልን። እንዴት ናችሁ ቤተሰብ? በጣም ነው ናፈቃችሁ፣ በጣም 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 እና ከብዙ ጊዜ በኋላ ዛሬ ከተፍ ብዬላችኋለሁ። ከብዙ ችግር፣ ከብዙ መከራ፣ ከብዙ ስቃይ በኋላ እንግዲህ ያለውን ወደፊት እንግዲህ ጥሩ ጥሩ ነገር ይዘንላችሁ እንቀርባለን። እንዴት ነው? ሞቅ ደመቅ ሸብረቅ እያደረጋችሁ አብራችሁን እንድትከተሉኝ እፈልጋለሁኝ። ምክንያቱም ኢትዮጵያ በጣም ቀዝቅዟል። ከብዙ ጊዜ በኋላ ነው የመጣሁት። ዛሬ ደግሞ በጣም ያዘንኩበትን በጣም ያልጠበቅኩትን ነገር በጣም በቃ እንዲህ አይነት ደረጃ ይደርሳል ብዬ ያላሰብኩትን ፍቅር ተበትኖ ሲለቀስ ሲንከራተት የሰው እጅ ሲያይ ፍቅር የሚባለው ነገር ማለት ነው በሰዎች ዘንድ ሲጠላ በማየቴ ይህንንም ነገር ደግሞ ፍቅር ምን ማለት እንደሆነ ላልገባቸው ሰዎች፣ ትዳር ማለት ምን ማለት እንደሆነ፣ የሴት ክብር ምን ላይ እንደሆነ ያልገባቸው ሰዎች ላይ ብዙ የታዘብኩት ነገሮች አሉ እና ይህንን ነገር ደግሞ ለውድ አብርሽ ወይም አብርሽ ዘግሬስ ፋሚሊ አድርሶልኝ። ሪስፔክት ለሴት ልጅ ሪስፔክት፣ ለቤተሰብ ሪስፔክት፣ ለፍቅር ሪስፔክት፣ ለሁሉ ነገር ሪስፔክት ያስፈልገዋል። እባካችሁ ይሄንን ቪዲዮ ዱዊት እያደረጋችሁ ሼር እያደረጋችሁ ላይክ እያደረጋችሁ እውነቴን ነው ለአብርሽ አድርሱልኝ። ምክንያቱም አብርሽን በጣም ተቀይሜዋለሁ። በጣም እዚህ ደረጃ ይደርሳል ብዬ ያላሰብኩትን የሩታና የአብርሽ ፍቅር ተበትኖ ወይም ተደብድቦ እሱ ተደብድቦ እንደዛ ተሰቃይቶ ተበሳቅሎ ውሻ መስሎ ተከላፍቶ ከሩታ ቤተሰብ ሲመጣ ስላየሁት ይሄ ነገር ሲከሰት ችግሩን ያባባሰውም እሱ ነው፣ የጀመረውም እሱ ነው። ተመሳሳይ ስህተትም የሰራው እሱ ነው። ሴትን ልጅ በርግጋና ወይንም በቃኝ ሰለቸኝ ብላ ሩታ እንድትወጣ ያስደረጋት እሱ ነው። ቤተሰብ እኔ አብርሽን ጠልቼው አይደለም፣ ግን ሁላችንም የሚዲያ ተከታታዮች እስከሆነ ድረስ ለፍቅር መስዋዕት የሚከፈል አለ፣ ለትዳር መስዋዕት የሚከፈል አለ። እነሱ በትንሹ ይጀምሩና ኋላስ ትልቁ ደረጃ ሲደርሱ መጣላት። ይሄ ምንድነው? ፍቅርም ወይም ትዳር አይባልም። እና አብዛኛውን ጊዜ ደግሞ ዋናው ነገር ከአብርሽ የጠላሁትና ለሌላው ሰው ትምህርት ይሆናል ብዬ የማስበው ነገር የራስን ስሜት ብቻ መከተል አያስፈልግም። በትዳር ህይወት ላይ አንተ ትብስ ጥፋተኛ ነኝ ብሎ ኤክስኪዩዝ ሚ ማሌሽ አጥፍቻለሁ በአማርኛው እንግዲህ ብላችሁ ተደፍታችሁ ይቅርታ እንኳን ስትጠይቁ በጊዜው ወዳውኑ ያ የተናደደው ሰው ምህረት ሊያደርግላችሁ ይችላል። በስህተት ላይ ስህተት እየጨመራችሁ እኔ አይደለሁም ስህተቱን የፈጸምኩት እያላችሁ ትቢት ልባችሁን ሞልቷችሁ አንተ ብትሄድ አንቺ ብትሄጂ ሌላ ይመጣል እያላችሁ ልባችሁን ነፍታችሁ በተለይ እንዳብርሽ አልሰበር የሚል ባህሪ ሁልጊዜም ተመሳሳይ። ከዚህ በፊት ማን መጣች? ፍቅር መጣች። ከፍቅር ጋር ያለው ህይወቱን ደግሞ ተስተካከለ ሲባል ማመጣች ማናት? ጽጌ ሮያል መጣች። ይሄ ሁሉ በሩታ ህይወት ላይ የሚፈጠር ነው። አንድ ሰው ባለ ትዳር ሆኖ ሲኖር ትዳሩን የሚያስከብረው እሷ ብቻ ሳይሆን እሱ ነው። የሚመጣውን ነገር መጋፈጥ የሚችለው እሱ ነው። እሷን በመደበቅ እነሱን በማባበል እሷን በመሸንገል እነሱን በማባበል ይሄ ትዳር ሊሆን ፍቅርም ሊሆንም አብሮም ዘላቂነት አይኖረውም። እንግዲህ በነገራችን ላይ እስካሁን ድረስ ስንከታተለው የነበረው አብርሽን እኔ እንግዲህ ከአመት በላይ አይቼዋለሁ።
ብዙ ነገሮቹ ጥሩ ነገርም ቢሆኑ ደካማ ጎን የሰው ልጅ ይኖረዋል። ግን ይሄን ስህተቱን እንዲያርምልኝ ነው። እኔ ብቻ ሳይሆን ሚዲያው አብዛኛውን የጠላበት ባህሪ ነው እና ሴት መቀያየር፣ ሴት ማሽበልበል ወይንም ሴት ላይ ሆኖ ትዳር ይዞ ታዩ ሩታን ውስተዋት በሴት ላይ ሴት ይዞ ማሳየት፣ ቪዲዮ መስራት፣ ማንቆላለጭ፣ መለመን፣ የድሮ ትዝታውን እያነሱ በቃ እንዲህ ነበር እያሉ መኖር ላባብላት ነው፣ ላስተካክል ነው ምናምን አይመችም። እንደዛ አይነት ሊሆንም አይችልም። ትዳር ሽንገላን አይፈልግም። እውነትን ሀቅን ነው የሚፈልገው። ፍቅርም እንደዛው። ይቺ ልጅ ሩታ እኛ ሳናቀው ብዙ ነገር ተበድላለች። እኛ የምናየው በሶሻል ሚዲያ ላይ ስቃ አምራ ጥርሷን ነክሳ ስትስቅ ነው የምናያት። ውስጥ የሚደርስባትን ነገር ማንኛችንም አናቅም። ሩታ ደግሞ ወጣት ነች፣ ገና ታዳጊ ነች። ከአብርሽ ሴት ልጅ 100 እጥፍ ስህተትም ይሁን ደግነትም ይሁን አስተሳሰብም ይሁን ችሎታም ይሁን ሴት ልጅ ጎበዝ ናት። በቤቷ ወንድ ልጅ መቀየር ትችላለች። ሩታዬ ግን ብዙ ነገሩን አብርሽን ቀይራለታለች። ግን እሱ ወደ እሷ ሂዶ እንኳን በደንብ አስተካክለው መኖር አቅቶታል። ብዙ ቻሌንጆችን አሳልፋለች። ሚዲያ ላይ የማይወሩ ነገሮች ብዙ አንጀቷ ቆስሏል። እውነትን ነው። ቤት መግዛት፣ ሶፋ መቀየር፣ እንደዚሁም ሀብት መኪና መግዛት ለሰው ልጅ ፍቅር፣ ለሰው ልጅ ትዳር አልሆነም። ይኸው እንግዲህ አብርሽንም ታይቷላችሁ። እሰራው ቤት ነበረበት ምንድነው ባለው ሶፋ ምኑ ቤቱ እንኳን አልኖርበትም፣ እንኳን ሩታ ልትኖርበት። ፍቅር ቁሳቁስ አይገዛም። ፍቅር ልብን ነው የሚገዛው። ፍቅር ትዳር ማንነትን፣ ጥሩ ልቦናን፣ ጥሩ ንግግርን፣ ጥሩ አስተሳሰብን ነው እንጂ የሚገዛው በከላም ሽንገላ፣ በልመና፣ በዛቻ፣ በልምምጥ ትዳር አይሆንም። ንገሩት ለአብርሽ ባካችሁ። ስንት ጊዜ ነው እኛ እንኳን ሚዲያ ላይ ያለነው ሰዎች እኛ ለኦዲየንሱ ክብር ሳይኖረው ወይም ለኦዲየንሶቹ ጭንቀት ሳይኖረው ሩታን ስንት ጊዜ ነው ያሳዘናት? በሴት እየቀያየረ ስንት ጊዜ ነው ይቅርታ እያለች ሲገባ የነበረው? ይቅርታ ብላ 3-4 ጊዜ እንዴ! በሴት ልጅ እየለዋወጠ 3-4 ጊዜ ልቧን መስበር አለበት? ሴት ልጅ ልቧ ከተሰበረ እንኳን አብርሽ ቀርቶ ሌላም ቢሆን የወለደቻቸው ልጆችም ቢሆን ትታ ትሄዳለች። ምክንያቱም ሴት ልጅ ታጋሽ ናት። ሴት ልጅ ፍቅርን አዋቂ ናት። ወንድ ልጅ እንደዛ አይደለም ማለት አይደለም፣ አያውቅም ማለት አይደለም። ወንድ ልጅ ብልሃት የለውም፣ የፊቱን እንጂ የኋላውን አያይም። እና ወንድ ልጅ አብዛኛውን ጊዜ ምን አለ መሰላችሁ፣ አንድ ጊዜ ሴትን ልጅ ካስገባ በዚህ ብሎ በእጁ ካስገባ የትም አትሄድም። እኔ ያልኳትን ነው የምሰማው። ሌላ ብዙ ጊዜ አይተናል ይህን ነገር አብርሽ ላይ። እኔ ያልኩት ይሁን እያለ ብዙ ጊዜ ጸባቸውም ይሄ ነው። ደግሞ መሻአላ አስተዋይ ልጅ ናት፣ ጥበበኛ ናት፣ ጎበዝ ናት፣ መሪ ናት ሩታዬ። ግን በእንደዚህ አይነት አሁን ደግሞ ልጅ ሲመጣ ትናንትና ሰርጋቸውን ተደስተው ሳያበቁ በልጅ ተበስረው አሁን ሁለቱም መለያየቱና በጣም ያሳዝናል፣ በጣም ያሳፍራል። ትዳር በልምምጥ አይሆንም። ፍቅር በልምምጥ በልመና አይሆንም። መጋባት፣ መዋደድ፣ መግባባት ያስፈልጋል ነው የምለው። ስለዚህ ቁንጅና፣ ቂጧ፣ አይኗ፣ ጥርሷ እያላችሁ የምትመርጡት ሰዎች ይሄ ነገር ባህሪና ስብዕና ነው እንጂ የሚያኖረው መልክ አያኖርም። ሩታ ቆንጆ ብትሆን ለአብርሽ ካልተፈጠረች ምንም ማድረግ አይቻልም። ስለዚህ ስተቱ እኔ አሁንም ቢሆን ጎልቶ በደንብ የታየኝ ነገር ቢኖር አብርሽ ጋር ነው። ማንኛውም ሰው ፈርዶበታል። ሩታዬ ደግሞ አሁን ቤተሰብ ጋር ሄዳለች። ቤተሰብ
ሴት ልጅ ነፃነት ትፈልጋለች፣ መገደብ አትፈልግም። እንኳን እንደዚህ ጭቅጭቅ አግኝታ ከትዳሯ ከቤቷ ተፈናቅላ በጣም ብዙ የሴቶች ልብ የሚሰብሩ ነገሮች አሉ። የዛን ጊዜ ቤተሰብ ጋር ሆና ደግሞ ቤተሰብ የሚላትን የሚጨቀጭቃትን ነገር ማንም የሚያቀላት የለም። ስለዚህ አሁን ትናንትና አብርሽ ሩታ ቤት ሂዶ ጭራሽ ያሳየው ስነ ምግባር ጭራሽ ቤተሰቦቿን እሷን ለሷስ ክብር ተውት፣ ለቤተሰቦቿ እንኳን ክብር የለውም። ቤተሰብ ጋር ሄዶ የለበሰው የተቀደደ ሱሪ ለማይመስሎ ነው ሄደው። እንዴት ብለው ነው ሬስፔክት የሚሰጡት እነሱስ? እንደገና ደግሞ አብርሽ ለሩታ በጣም መጥፎ ጥላቻ እንዳላቸው የሩታ ዘመዶች አብርሽን እንደማይወዱት እንደማይፈልጉት ለሷ እንደማይመጥናትን አድርገው ነው ጭንቅላቷ የሚነግሯት ማለት ነው። ምክንያቱም የሴት ቤተሰብ እንድትበደል ስለማይፈልግ ጥሩ ደረጃ እንደገና ስነ ምግባሩ ጥሩም ቢሆንም እንደዛ አይነት አደባባይ ላይ የወጣ ጥላቻ ኑሮ ትዳራቸው ገና በልጅነት ምንም ነገር ሳያውቁበት ገብተው ሁሉን ነገር በሚዲያው ስላወጡት ጥላቻ አትርፏል ማለት ነው አብርሽ ማለት ነው። እና ትንሽም ቢሆን ሪስፔክት መኖር ነበረበት። አለባበሱን ቤተሰቦቿ ጋር ሲሄድ በደንብ ኩል ሆኖ ኩል የሆነ አለባበስ ለብሶ ነበር መሄድ የነበረበት። ሲጀመርም እሱ ብቻውን ሁልጊዜ እኔ ብቻዬን ጨርሰዋለሁ እያለ ነገሮችን እያባባሰ እሷ ጋር ሲደርስ ሙተከቢር የሆነ ልቡን እሱም ማሸነፍ አቅቶት የሴትን ልጅ ልብ ከቆረጠችና ከወሰነች በኋላ ይቅርታ ብሎ አበባ ይዞ መጎንበስ ይሄ የጅልነት ባህሪ ነው። የሆነ ያስተሳሰብ የሌለው ባህሪ የሆነ ወንድ ነው እንደዚህ አይነት። ሂጂ የራስሽ ጉዳይ ብሎ ከለቀቀ በኋላ ከስንት ጊዜ በኋላ ቆይቶ ቢለምናት ያቺ ሰው ላትመለስ ትችላለች። ትዳርሽ እንዳታበላሽ ቤትሽን መጀመሪያ እኔ ሲመቸኝ ነው፣ መጀመሪያ ለእኔ ሲያስብልኝ ነው ትዳር ብሎ ቤተሰብ ማፈራው። እና ሩታዬን አትፍረዱባት። ሩታዬ በጣም ተወግታለች። ሩታዬ በጣም አልቅሳለች፣ በጣም አዝናለች። ቅስሟ ተሰብሯል። በሚዲያ ልክ እንደተወደደችው ሁሉ በጣም አዝናለች። አብርሽ ደግሞ ምንም ጀብድ የሰራ ያህል ምንም የጥፍር ቁራጭ ያህል እንኳን የተሰማው ነገር የለም። ሩታ ብትሄድ ሌላቱን አመጣለሁ አይነት ነገር ደረቱን ሞልቶ በስተት ላይ ስተት እየፈጸመ ነው። ከንግግሩ እንኳን ይቅር ማለት አልፈለገም። ስለዚህ ሴት ልጅ ደግሞ አበባ ልቧን አይገዛውም። ይቅርታ ከቆሰለች በኋላ ይቅርታ ቢልም አያም፣ ምክንያቱም ቂም ነው የሚያዘው። ስለዚህ አብርሽን አድርሱልኝ፣ ንገሩት፣ ባህሪ አልተመቸኝም፣ ባህሪ ማስተካከል አለበት፣ ለሴት ልጅ ምቹ መሆን አለበት፣ ሀብትና ንብረት እኔን አይገዛኝም፣ የሚገዛኝ ጸባይህ ነው ብላለች ብላችሁ ንገሩት ለሩት።